ሃይ ጋይስ እንዴት ናችሁ? በያላችሁበት ሰላማችሁ ብዛ። አሁን ኪቦርድ ዩት በደንብ እነዚህ በተኖችን እዩ፣ ቦርድ ፓርቶች እያንዳንዱን እዩ። እያያችሁት ነው ወይ? እዩ በደንብ አያችሁ። ወንድማችሁ እስራኤል ነኝ። እኔ ያለሁበት አዲስ አበባ አለ የሚገኘውና አዲስ አበባ ከተማ ውስጥ ነው የሚገኘው። የተለያየ ሀገር ውስጥ ያላችሁ ተጠቀሙ ልላችሁ እወዳለሁ። አሁን ቪዲዮ ልጀምር አስቤያለሁ። ቲክቶክ ላይ ቪዲዮ አስተምራለሁኝ። ኪቦርድ ሲበላሽ እንዴት መጠገን እንደሚቻል በተን ላይ ሲሆን፣ ኪ ላይ ሲሆን፣ ቦርድ ሊሆን ይችላል። በቃ እንዴት መቀየር እንዳለባችሁ፣ ምን አይነት እቃ መግዛት እንዳለባችሁ ዩቱብ ላይ ልመጣ ነው። ስለዚህ እስቲ አብሮነታችሁን ጀምር የምትሉ ከሆነ ኦልሬዲ ልጀምር። ሙሉ ትምህርቶችን አዘጋጅቻለሁ ነው ዩቱብ ላይ። ስለዚህ ዩቱብ ቻናል ክሬት አድርጌ ሊያስተምራችሁ ነው እና እያንዳንዱ ቪዲዮ ብቻ በማየት ቤተክርስቲያን ሽማግሌዎችን በማስፈቀድ እኔ እያንዳንዱን ስቴፕ ነግራችኋለሁ። ምንድነው መገዛት ያለበት ከዚህ ከካቻፕ ተጀምሮ ማለት ነው። ምን መግዛት በትንንሽ ብር ምን መግዛት እንዳለባችሁ፣ እንዴት መቀየር እንደምችሉ ሁሉን ቪዲዮ አሳያቸው። ስለዚህ በዛ መሰረት ዩቲዩብ ላይ ልጀምር ስለሆነ እየገባችሁ ሰብስክራይብ እንድታደርጉና አብሮነታችሁን እስቲ በኮሜንት ብትገልጹልኝ። ጀምር የምትሉ ከሆነ ልጀምር ነው። እያንዳንዱን ኬ ላይ ሲሆን እነዚህ ኬዎች እንዴት ነው የሚቀየሩ ሰራቅም ሊሆን ይችላል። አልሰራ ስል ሳያረግም ደግሞ ወይ እነዚህ ሳይሰምጥ ወደ ሳይሰምጥ እዛ ሆኖ ሳይሰራ ሲቀር ምንድነው ችግሩ? ሲሰምጥ ሰብሎስ እያንዳንዱ ነገር ነው ማሳያችሁ። ከዚህ በኋላ በዩቲዩብ ልመጣ ነው። በዚህ ደስተኛ ናችሁ? እስቲ ወደ ኮሜንት እወዳችኋለሁ። ሰብስክራይብ ሼር በማድረግ ተባበሩ። እንደዚሁም ደግሞ እዚህ አዲስ አበባ እና ቅርብ ያላችሁ ደግሞ መጥቼ እንድሰራላችሁ የምትፈልጉ በአካል ልታገኙ የምትፈልጉ በባው ላይ በማስቀምጥላችሁ ስልክ ላይ እየገባችሁ መደወል ትችላላችሁ። እወዳችኋለሁ። በያላችሁ በሰላማችሁ። ወንድማችሁ እስራኤል ነኝ።